ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። የረገመኝና ከልጅነት ያሳደገኝ ጠንቋይ ተዋርዶ ሞተ። የተውሂዷ አርበኛ መኪያ ከሳዑዲ ክፍል 1። በህይወቴ እንደዚህ በብዛት ስለ ጅን ወይም ስለ ሲህር ጠለቅ ያለ እውቀት ያለው ሰው አግኝቼም አይቼም አላውቅም ነበር። ማሻአላህ። እኔ ያደግኩት ጠንቋይ ቤት ነው። አጎቴ እጅግ በጣም ታዋቂ ጠንቋይ ነው። እንደው ዘንድሮ ነው ጠንቋይ መሆኑን አውቄ ጠንቋይ ያልኩት። ከዚህ በፊት ለእርሱ የምንጠቀመው ቃል ጌቶች፣ እነ ሼህ፣ መውላና፣ ወልዩላህ፣ አባባ የሚሉ አይነት ስሞችን ነው። አሁን በተውሂድ አርበኝነት ላይ ሆኜ እንደ መዳም ቅመም ምርጥ የመታገያ ዘዴዎችን ከናንተ ከተማርኩኝ በኋላ ይኸዋ እስከ ዛሬ በቋቴ ይዤው የነበረውን ሚስጥር ሁሉ ልዘረግፈው ተዘጋጅቻለሁ። ሀሊማ እባላለሁ። ያደግኩት እንደማናችሁም ገጠር ውስጥ ነው። አልሐምዱሊላህ አባቴን፣ እናቴን እንዲሁም ወንድሞቼን ወደ ሀቁ ጎዳና እንድመራ አላህ ለኔ ድልን ስለሰጠኝ እንጂ አሁንም ድረስ በሽርክ ቀውስ ውስጥ የምንደባለል አይነት ሴት ነበርኩ። ስጀምረው ጠንቋይ ቤት ነው ያደግኩት ብያለው እና አስተዳደጌን ኢንሻአላህ እንየው። ቢስሚላህ። ከሱ ውጭ ጌታ ባል የለው። በዚያ እጅግ አዛኝ እጁ ግሮህሮህ በሆነው የሰው ልጆችን በአማራ አምሳያ በፈጠረው አርቅቆም ቀለሙን ባኖረው አላህ ጌታ ስም ጀምራለሁ። እጅግ በጣም አስቸጋሪ እምቢ ምል አይነት ሴት ነኝ ከአዘል ሲፈጥረኝ። ይህንን ያደረገው አላህ የሽርክን ቀንበር እንድሰባበር ሽቶልኝ ይመስለኛል። እኔ እድሜ 9 ዓመት ስደርስ ለሚመጣው ባል ትታጫለሽ ተብያለሁ። አልፈልግም፣ እኔ መማር ብቻ ነው የምፈልገው ብዬ በሞግታቸውም እነርሱ ግን ፈጽሞ ትዳር ነው፣ ትዳርሽን ቀጥ ለጥ አድርገሽ ትመሪያለሽ ብለው ሳቻንም ጭምር አድርገው ነገሩኝ። ከዛን ሰዓትና ለት አንስቶ መጥፋት ነው የኔ ፍላጎት። ባላያቸው ደስ ይለኛል። የኔስ በዛ ወቅት ዳር መጥላት ልክ ነበር። ምክንያቱም ትምህርት ቤት አስተማሪያችን የሚመክረን ምክር እጅግ ጣፋጭ ታሪኮቹ በጣም አንጸውኛል ብል ድፍረት አይሆንብኝም። እኔ መሆን የምፈልገው ተመራምራ ሀገሯን ማስጠራት የምፈልግ አይነት ሴት ነበር። ስለዚህም ከዚህ ህልሜና ምኞቴ ጋር የቤተሰቦቼ ፍላጎት ስላልተጣጣመ በቃ ልጥፋና ሊው ብዬ ወሰንኩኝ። እኔ በዛ እድሜ ከቤተሰብ መጥፋት ስሞክር ወይም ሳስብ ቤተሰብ የሚሰጠኝ ህይወት ወይም እየሰጠኝ የነበረው ህይወት መጥፎ ሆኖ አይደለም። አንድም ቀን ርቦኝ ጠምቶኝ ቸግሮኝ ታምሜም አላውቅም። ግን የጭንቅላት ህመምና እረፍት ያሳጣኝ ነገር ቢኖር ታገቢያለሽ ቀጣይ ዓመት መባሌ ብቻ ነበር። እንደው በጊዜው ቆንጆ በመሆኔ ብዙ አይነት ትዳሮች እንደሚመጡልኝም ጭምር የጎረቤት ልጆች ሲቀልዱብኝ ሰምቻለሁ። እንዴት ይሆን አስቀያሚ መሆን የምችለው ብዬ በዚያ በህፃን አእምሮዬ ብዙ ነገር ላስብ ተገድጃለሁ። ፊቴን ለማበላሸት ከአንድም 2 ሞክሬያለሁ። በወቅቱ ጠባሳ ሆኗል የተባለ ሁላ በሳምንቱ ወዴት እንደሚገባ አላውቅም። አልሐምዱሊላህ ያ ሁሉ ተሞክሮ አይደል አይመጣ የለ ለመጥፋት የወሰንኩበት ቀን መጣ። 2-3 ልብሴን በፌስታል ዱዬ ወደ አውቶቡስ ተራ ቀናው። እዛ ስደርስ እጅግ መልከ መልካም ሴትዮ አየችኝና ቤተሰብሽስ አለችኝ።
እኔም ቤተሰቦቼ እንደጠፉብኝ ነገርኳት። ወዲያውኑ በቃ እኔ ጋር ትሰሪያለሽ፣ እንደ ልጅ ማይሻለው አለችኝ። ደስ አለኝ። ሂጃብ አደራረጓ፣ እርጋታዋ እጅግ በጣም ስለወደድኩት አልሐምዱሊላህ አልኩኝ። እሺ ብዬም ከሷ ጋር ወጣው። ገና ከሎንቺናው ከመቀመጤ ከኋላዬ ሀሊማ እዚህ ምን ትሰሪያለሽ የሚል የወንድ ድምፅ ሰማሁኝ። ልክ መብረቅ አናቴ ላይ እንዳረፈ አይነት ድንጋጤ ነው የተሰማኝ። ዞሮም ለማየት አልፈለግኩም። እርግጠኛ ነኝ ዝም ብሎ ተሳስቼ ነው ይላል በሚል እሳቤ አንቺን እኮ ነው የምለው ምን ታረጊያለሽ ብሎ ከኋላ ጋማዬን አነቀኝ። አቁም አቁም አለ ሹፌሩን ገና ለመሄድ ሳንዘጋጅ። ሴትዮዋን አይቶ እጅግ አበደባት። ልጃችንን ልሰርቂ ነው ብሎ በጣምም ጮኸባት። ሴቲቷም ምንም አላለችም፣ ዝም አለችው። ግን የሰው ግፊት፣ ያ ሁሉ ስድብና ጫጫታ ትንሽ ብትቆይ የሚገሏት መስሎ ስለታያት ብቻ ተነስታ ወጣች። በዚህ ወቅት የያዘኝ የሰፈራችን ባለ ሱቅ ነው። እቃ ሊያመጣ ነው የሚሄደው። አይ ሞኝነቴ፣ ሁሌ ሮብ ሮብ እቃ ያመጣል እንደሚባል አውቃለሁ። ምን አሳስቶኝ እርሱ የወጣበት ሎንችና ላይ ሳላጣራ እንደወጣው አላውቅም። እንደው አላህ ሲጥልብኝ አንቺ ቤተሰብሽ እንደዛ ይጨነቅልሻል፣ ልጠፊ አስበሽ ነው አለኝ። እኔም የሰውን ፍጥጫና ግልምጫ ስላልቻልኩት ሴቲቷ አታላኝን የወጣሁት ብዬ በህፃን አንደበቴ ስነግራቸው አዎ መድኃኒት አድርጋባት ልትሰርቃት ነው ብለው ሁሉም ፈረዱባት። ክፍል 2 ኢንሻአላህ በቀጣይ ይዘን እንመጣላችኋለን። እስከዛው የረበና ሰላም በእናንተ ላይ ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።